ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። ጤና ይስጥልኝ፣ እንዴት ናችሁ? እንግዲህ ትላንት ማታ የተሰማው ዜና በኢትዮጵያ ውስጥ የተፈጥሮ ጋዝ ወጥቷልና እንደሰማችሁት ጠቅላይ ሚኒስትሩም ከዚህ በኋላ በነዳጅ የሚሰሩ ተሽከርካሪዎች ወይም ትልቅ የሚበሩ ተሽከርካሪዎች ወደ ናቹራል ጋዝ ወደሚሰሩት ይቀየራል ብለው መግለጫ ሰጥተዋል ማለት ነው። እንግዲህ ምናልባት ከዚህ በኋላ በእኔ እይታ እነዚህ የምትመለከቷቸው ሱዙኪ ዲዛይር እና ስዊፍቶች በጣም በብዛትና በስፋት ወደ ኢትዮጵያ ሊመጡ እንደሚችሉ ገምታለሁ። ይህን ነገር ዲቴይል ከማንሳቴ በፊት ግን አንዳንድ ነገሮችን ልበላችሁ። በተለይ ሰሞኑን አሁን የነዳጅ ተሽከርካሪዎች ወደ ኤሌክትሪክ እንዲቀይሩ ይደረጋል፣ ፖሊሲ እየተዘጋጀላቸው ነው ወይም ደግሞ መመሪያ እየተዘጋጀ ምናምን የሚል ዜናም ተሰምቶ ነበር፣ ሰምታችሁ ከሆነና በዚህ ዙሪያ ብዙ ሰዎች ጠይቃችሁኛል። ኢትዮጵያ ውስጥ ያለው አሁን ተጨባጭና ነባራዊ ሁኔታ ምናልባት የመንግስት ፖሊሲ አንዳንድ ሰዎች እንደ ሃይማኖታዊ ነገር ቀጥታ የማይቀየር የሚመስላችሁ ሰዎች ካላችሁ በጣም ተሳስታችኋል። ዞር መለስ ብላችሁ ማሰብ ይጠበቅባችኋል ማለት ነው። ምናልባት በሃይማኖት ፕሪንሲፕል የሆነ ነገር ይሄ ይቻላል ወይም አይቻልም የሚባል ነገር ሲቀመጥ ለእድሜ ልክ የሚቀመጥ ነው። በሀገር ፖሊሲ ላይ ግን ፖሊሲው እንደየአስፈላጊነቱ እንደየጊዜው እንደ ሀገሪቱ ሪሶርስ የሚቀያየር ነውና ምናልባት ከዚህ በኋላ የነዳጅ ተሽከርካሪዎች በፍጹም አይገቡም ብላችሁ ላሰባችሁ ሰዎችም ይሄ የነዳጅ ማጣሪያ ሲመረቅ ሌላ ነዳጅን የሚያጣራ ትክክለኛው ነዳጅ የሚያጣራ መሰረተ ድንጋይ ተጥሏልና በቅርቡ እሱም ይመጣል የሚል ዜና ተሰምቷልና በነዳጅ የሚሰሩ ተሽከርካሪዎች አሁን ላይ ነዳጅ ስለሌለን ቀጥታ የውጭ ምንዛሪ አውጥተን ኢምፖርት ስለምናደርግ በሱ ምክንያት ባን ተደረገ ወይም በሱ ምክንያት መንግስት ከለከለ እንጂ የዛሬ 2 እና 3 ዓመት ይሄንም ነዳጅ ስናወጣው ልክ ለሲኤንጂ መኪናዎች አሁን እንደተፈቀደው ኔክስትም ይፈቀዳል የሚል እምነት ይኖረኛል ማለት ነው። ምናልባት አንዳንድ ሰዎችም አመለካከታችሁ አሁን ያለው መንግስት የሚሰራው ስራ በሙሉ ኢትዮጵያ ህዝቦቹን ሊጎዳ የሚችል ወይም የኢትዮጵያ ዜጎችን የሚያስቀይም ነው ብላችሁ የምታምኑ ሰዎች አላችሁ። እኔ በግል አመለካከቴ መንግስትና መንግስት አካባቢ በፖሊሲ ጉዳይ ሲወጡ ወይም ደግሞ ፖሊሲዎች ሲተገበሩ 2 ክፍተቶች አሉ እንደ ሀገር ጉዳት ሊያስከትሉ የሚችሉ። የመጀመሪያው ክፍተት መንግስት በጣም ሀገሪቱን እንድታደግ ካለው ፍላጎት የተነሳ ነገሮች በጣም ሰፊና ረጅም ጥናት ሳይደረግባቸው የሚወሰኑ ውሳኔዎች አሉ። ይሄን አልፎ አልፎ እናንተ የምታዩት ህግ ከወጣ በኋላ ተሽሯል ወይም ተሻሽሏል ተብሎ የሚከለስበት አግባብ ስላለ ነው ማለት ነው። ይህን የሚያደርገው መንግስት ለዜጎቹ፣ ለህዝቦቹ፣ ለሀገር ሊጠቅም ነው እንጂ ሊጎዳ አስቦ አይደለም። ሁለተኛና በጣም አደገኛ የሆነው ግን መንግስት ውስጥ የሚሰሩ ሰዎች በመንግስት ፖሊሲና በመንግስት ክፍተት ገብተው የራሳቸውን፣ የግላቸውን፣ የግሩፓቸውን፣ የካምፓኒያቸውን ጥቅም ለማስከበር ወይም የራሳቸውን ጥቅም ለማሳደድ ሲሉ የሚሰሩ ሰዎች ስላሉ እነዚህ ዜጎችን የሚያስቀይም ወይ ሀገርን የሚጎዳ ነገር ሊሰሩ እንደሚችሉ እገምታለሁ። በዚህ አጋጣሚ እንግዲህ ይሄ የጠቅላይ ሚኒስትሩን ንግግር ሰምታችሁ ከሆነ ከዚህ ከአዲስ አበባ ተነስተው ጅቡቲ ደርሰው የሚመለሱ ትልልቅ ተሽከርካሪዎች በዚህ በተፈጥሮ ጋዝ መስራት የሚችሉ አሉ ብሏል። አዎ ትክክል ነው። ልክ እንደዛው ምናልባት ለነሱ ሱዙኪ ዲዛይር እና ስዊፍት የሚፈቀድላቸው ከሆነ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች አሉና ይሄ የጋዝ ክምችታችን ከበቂ በላይ ከሆነ ነገ ከነገ ወዲያ ከተማና ከተማ አካባቢ ላይ የትራንስፖርት አገልግሎትን ለመስጠት የሱዙኪ ዲዛይር ሲኤንጂ የሚጠቀመው ቫሪያንት ራሱ የምታውቁት መኪናው ነው። ሲኤንጂ የሚጠቀመው 55 ኬጂ የሆነ ሲሊንደር መያዝ ይችላል ወይም ጋዝ መያዝ ይችላል። ይሄን 55 ሊትር ጋዝ ይዞ ከ1200 እስከ 1400 ኪሎ ሜትር አንዴ ከተሞላበት በኋላ ሊጓዝ ስለሚችል እንግዲህ መንግስት እነዚህም ላይ ቀረጥ ነፃ ካደረገባቸው እንደ ትልልቅ መኪናዎች የክምችታችን መጠን ታይቶ ነገ ከነገ ወዲያ ከተማችን ላይ በጋዝ የሚሰሩ መኪናዎችን ማየታችን የማይቀርና የሚፈቀር ነው። ከዛም አልፎ ደግሞ አዲስ ይወጣል የተባለው የነዳጅ ሪፋይነሪም ደግሞ በትክክል አውትፑቱ ጥሩ ከሆነና ሶርሱ ከተሰጠን ካለን እንደ ሀገር ነዳጅን መጠቀም የማይጎዳን ስለሆነ ወደ መጠቀምም እንመለሳለን ማለት ነው። ልብ አድርጉ፣ ሀገራችን በጣም ረጅም ዓመት ለወደፊት የሚጠብቃት ወይም ደግሞ የማይቋረጥ ገደብ የሌለው እድሜ ያላት ሀገር ነች። በዚህ እድሜዋ ውስጥ ወይም ደግሞ እናንተ በህይወት እስካላችሁ ብዙ ፖሊሲ ሊቀየር፣ ብዙ ፖሊሲ ሊስተካከል ይችላል። እዚህ መሃል የሚቀየሩ ፖሊሲዎችና የሚደረጉ ማስተካከያዎች ግን የሀገርን ነባራዊ ሁኔታ ያገናዘቡ ናቸው እንጂ እንደ ሃይማኖት ይሄ ሐላል ነው ይሄ ሐራም ነው ተብሎ እድሜ ልክ የሚቀመጥ ፖሊሲ እንደሌለ እናንተም ጭምር ማሰብ ይጠበቅባችኋል ማለት ነው። እኔ የነዳጅ በመውጣቱ በጣም ደስ ብሎኛል። የተፈጥሮ ጋዝ በመውጣቱ በጣም ደስ ብሎኛል። እናንተ ሀሳብ አስተያየት ካላችሁ ኮሜንት ጻፉልኝ። መልካም ጊዜ